ገብተሽ አታውቂም? አዎ ምርጥ ኦዲየንሶች አሉኝ በነገር ላይ እነሱ ቴንኪው ለማለት ነው። ኦኬ ኮንግራ ብያለሁ። ለማንኛውም በአንድ ቪዲዮ 20 ምናምን ሺህ ብር ስለገባሽ አመሰግናለሁ። አመሰግናለሁ። ምን ያህል የሚያኮራ ፋሚሊ እንዳለኝ ታውቃለህ? በቃ እነሱ ናቸው ለዚያ ያበቃኝ። እንደዛ ስትይ ግን እኛ ፋሚሊ የሌለን አስመሰልሽው። አልወጣኝም። አይ እንደዛ እሱ እንዳትረጋገም ነው እንግዲህ እንደተመቸ ተርጉሙ። ግን እነሱን ቴንኪው ለማለት ነው የመጣሁት። ይሁን የት ሆነሽ ነው? የት ሆናለሁ ከቤት ውጭ? የት ሆናለሁ ከቤት ውጭ? ቤትሽ ነሽ? እስኪ አሳይኝ፣ ቤቱን አሳይኝ። ፋሚሊ ጋር ነሽ? አዎ። ቤቱን ማየት እችላለሁ? ምን ያደርግልሃል? የኔን ቤት ብታየው አታየው? ምናልባት አንድ ቀን እመጣበት ይሆናል። እኔ ቤት? ኦኬ በቃ ስትመጣ ታየዋለህ። እንደዛ ከሆነ ምንድን ነው የለበሽው ደግሞ ከላይ? ጋውን ነብር አርደሽ ኮርን የለበሽው ነው? አለምቴ ትቀልዳለህ እንዴ? አይደለም ነብርን አንበሳ ገላለሁ። አንበሳውንማ ከገደልሽ ቆየ። ኧረ ተው። አየህ እሱን ራሱ ካመንክ በቃ ጥሩ ነገር ነው። ይሁን ቤትሽን ታሳይ ትችላለሽ? ማን እንዳለ ማየት ትችላለሽ? በረንዳ? ኧረ ቤትሽን ነው ያልኩሽ። ሌላ ቀን ታየዋለህ። ምነው አላስተካከልሽም ቤቱ? እንዴ ሴት ቤት ሳይስተካከል ብሎ ያውቃል እንዴ? ታውቀኛለህ እኮ ፈራሽ ብዬ ነው። እንዴ አይነት ነገር አይመቸኝም። እንዴ አይነት ነገር አይመቸኝም። ኦኬ ይሁን። ግን ለምን እንደገባሽ ልትነግሪኛለሽ? ላይፍ የገባሁት ፋሚሊዎችን ቴንኩ ለማለት ነው። እኔም ነው በጣም የምወዳችሁ። እንደ ሀገር ነው የሚወዱኝ። ነገር እንደ ሀገር እንወድሻለን የሚል ኮሜንት አይቼ ነው። እኔም እኮ ካንቺ በላይ ወደኝ ወዴት ሰሩ ይሄን ታውቂያለሽ? እናውቃለን። አውቃለሁ። ካላወቅሽኝ ነው በደንብ ልንገርሽ ብዬ ነው። አይ ባትነግረኝም አውቃለሁ። ካመንሽም ጥሩ ካመንሽም ጥሩ። እሺ ደስ ለማመስገን ብቻ ነው የገባሽው? አዎ። እሺ ምስጋና ውስጥ ነው ያለው? ምስጋና ውስጥ ነው ያለው? እነሱ ብቻ ነው ፎሎ ካደረከኝ ቴንክ ዩ አመሰግናለሁ። ሌማት ፎሎ እኮ አድርጌሻለሁ። ልክ ቪዲዮውን እንደተሰጠ ላይክ ማድረግ ነው። አመሰግናለሁ። ስለዚህ ምስጋናው አንተንም ያካትታል። አይኔ ሰላምታ አንድ ጌም ተጫውቱ እንዴት ነው ፋሚሊ ይችላል? ወይኔ ዛሬ እነሱን ቴንኪው ለማለት ነው የመጣሁት እና ገና ከመምጣቴ ደግሞ ጌም መጫወት አልፈልግም። ምን ነው ፈራሽ? ማለት ታውቀኝ ያለ ምን እንደማልፈራ ፋሚሊ ያለ ይያሽ እና ታዲያ ምን የመሳሰሉ ፋሚሊዎች አይ ስለላ ጠይቀህ አይ ምናምን ብለሽ ፈራሽ? ኖ አይ መጀመሪያ እየጠየቁኝ ስለነበረ ነው ጌም ተጫውቺ ምናምን እያሉ ነበርና ኖ እናንተን ለማመስገን ነው የመጣሁት እያልኳቸው ነው። ሲቀጥል ደግሞ ዛሬ ለመጀመሪያ ጊዜሽ ነው አይደል? ብቻሽን ለመጀመሪያሽ ነው አይደል? አዎ አንደኛ እንደዛ፣ ሁለተኛ ነገር ደግሞ ገና እኮ አንድ ቪዲዮ ፖስት ገና ከመግባት ላይ ወደ ጌም አይ በዚህ ልክ የምትተማመኝባቸው ከሆነ ኖርማል ነው። ከፈራሽ ግን በግጣማው ነው። ኧረ የኔ አባት እንዴ አይደለም እኔን ሀገር የሚያኮራ ኦዲየንስ ነው ያለኝ። ምን ሆነ ነው? ምንም የሚያስፈራ ነገር የለም። እሺ ያው ላኩልሽ ተቀበይ። እኔ ዛሬ አልቀበልም። ማለት እኔ ቴንኪው ለማለት የመጣሁት እንዴ እየነገርኩህ አይደል እንዴ? ኖርማል ተቀበይ ያው ሌላ ጊዜ እንጫወታለን እኮ ነው። ተቀበይ ያለሽ ችግር የለውም። መስራት አይጠበቅብሽም። ምን
ነው እነሱን ቴንኪ ለማለት ነው የመጣሁት እና መልሱን በግልጽ አማርኛ ነገር ይላል። አቤት አመሰግናለሁ። አመሰግናለሁ። የራስሽ ነው ወይ? አይ የተወሰው ነው እኮ መቼም ከለር አይሆንሽም ብዬ ነው። በዚህ ከለር የራስሽ አይሆንም ብዬ ነው። ሰሚማ እኔ ጋር ያሉ ሪሶች የግድ መጫወት አለበት እያሉ ነው። እሺ ካልክ ይሁንልህ። እውነት ለመናገር የፈራው ነው እየመሰለ ያለውና እኔ ፈርቼ አይደለም እኮ ተቀበለ ሰላም ባንችልም ምን የመሰለው ይዝናለኝ ታውቃለህ። እሺ ነው አክሰንት ተጀመረ እና እንግዲህ ያው እኔ ማፍራት ለመደፈን ያሉ ሂዱባት ኧረ እባክህ ሂዱባት በዜሮ አባሩልኝ ኧረ እባክህ አታውቃቸውም እንዴ? አውቀንኛ ጊዜ ነው የምንሰጠው። ጊዜ እንሰጥሻለን። እንግዲህ በቃ እንደተለመደው ሁሌ እንዳኮራችሁ ማይማ ሴት ፋሚሊዎቼ ልለምኝ ነው። ኧረ እባክህ ምነው ፈራ እንዴ? አይዞህ የሚያስፈራኝ ነገር የለም። ኧረ አይዞህ እንደነገርኩህ እንዳሰሙ አንበሳም ገለሻል አላልከኝም? ስሚኝ እኛ ጋር ሽንፈት ኑሮ እንደማይታወቅልሽ እኔ ሽንፈትን አልወድም። ማን ነው ሽንፈትን የሚወደው? እኔ አንተ አስለቅሼ እንዳላስወጣሽ ተግሬያለሁ። ፋሚሊዎች ነት እንዲማ ታማምን ገባችሁ ታለሽ ታይዘው ለኔ መጨረሻ ታይም ላይ ብዙ ጊዜ ማሸነፍ ነው እና ቢዘጋጁ ጥሩ ነው። እኔ ደግሞ መጨረሻ ምናምን አይደለም ተጀምሮ እስከሚያልቅ ነው ማሸነፈው። ልዩነቱ እዚህ ጋር ነው። ችግሩ እኮ አንዴ በስተት ራሳችን ቤስት ኦፍ ስሪ እናድርገው እስከ ስሪ ድረስ ማለት ነው። እኔ አንድ ነው የተቀበልኩት፣ አልፈልግም። ያው መሸነፍ አለመሸነፍሽን እኮ ምንም ለማረጋገጥ ነው። ስለዚህ ይሁን ችግር የለውም። ለማንኛውም ቤስት ኦፍ ስሪ ነው። እሺ ጋይስ እንዳንሸነፍ ከቻላችሁ ቶሎ አባሩኝ ታይሚንጉን ተጠቀሙት። እንግዲህ ፋሚሊዎቼ እኔ ሽንፈት አልወድም። ታውቃላችሁ አይመቸኝም። በተለይ ጉረኛ ሰው አይመቸኝም። የተግባር ሰው እንደሆንኩኝ ጠንቅቀሽ ታውቂያለሽ። ኧረ ተው 100%። እስቲ እንግዲህ እናያለን። ይሁንልህ። ይኸውልሽ አስደንግጠውሽ ፌንት እንዳትሰሪ ወደኋላ በታሪክ የማይሆነው እኮ እራስሽን ጠብቂ። ለማንኛውም እኔ ችግር የለብኝም። ይቅርታ እኔ ችግር የለብኝም። ስለምን ፌንት ማውራት ነው መስራት ነው የምታወራው እንዴ? አንተን አሰርቼ እዚህ ጋር ዝርር ያገር ያለ እንዳትል ውሃ እንኳን የሚያቀብል የለም እዚህ። ይቅርታ አጠገቤ ነው፣ ውሃ ያለው አጠገቤ ነው። ጋይስ ካፕታን እያደረጋችሁ ያው ፌንት ብትወስብኝ ለማንኛውም እሺ ሰማኸኝ? ፌንት ብታረግ ማለት ነው ውሃው ሮጦ ይመጣል ነው ወደ አንተ። ይቅርታ ነገር ነው ያለው። እውነት ፈርቼ ነው አትልም። አመሰግናለሁ ቆንጆ